እንዴት እንደቆረጠች ምክንያቱም እሱ ልቡ ያለው እሷ ጋር ይመስለኛል ምክንያቱም ደስታው ናት እሷ ዛሬ ላይ እዛ ጋር እያስገደዱት ነው ነገሮች እየሆነ ያለው እዚህ ጋር ደግሞ እሷ ወንድ ልጅ ታውቀዋለህ የወንድ ልጅን ስሜት አይደል በነገራችን ላይ ይሄ ንግግር ሊያስደስታችሁ የምትችሉ ሰዎች እንዳላችሁ አይ ነው ምክንያቱም የምትፈልጉትን ንግግር ስለሆነ ቡዜ እየተናገረች ያለችው ግን አሁን እየተናገረች ያለችው ነገር ምንም የሚያስደስት ወይም ደግሞ እውነት ያልሆነ ንግግር ነው እያወራች ያለችው ይሄንን እያደረገች ያለችው ሩታን ከመጉዳት ሩታን በንግግር የሆነ ነገር ለማድረግ በዚህ ንግግር ሩታ አይታ የሆነ አይነት ነገር በሩታ ልብና ወይም አይምሮ ላይ ለመፍጠር ፈልጋ እንጂ አሁን እያለች ያለችው ነገር ደስታው ናት እሷ እንትኑ ናት እሷ አይነት ንግግሮች ሐሳባቸው ምን እንደሆነ በደንብ አድርገን እናውቃለን ማለት አንቺ በጣም ራስሽን አራዳ አድርገሽ ነው የምታዩ እኛም ካንቺ የተሻለ ደግሞ እኛም አራዳ ነን በነገራችን ላይ በደንብ አድርገን ሐሳብሽን ምን እንደሆነ ጠንቅቀን እናውቃለን አንድን ሰው ሐሳቡን ለማወቅ የግዴታ በውስጡ ያለውን ነገር ማወቅ አይተበቀብንም ከንግግሩ ተነስተን ያደረገ ካለው ነገር ተነስተን ያ ሰው ሐሳቡ ምን እንደሆነ ማወቅ በጣም ቀላል በቃ ለዛ ነው የቡዜም እንደዚሁ ቀላልና ሲምፕል የሆነው ምክንያቱም አንቺ እንዳልሽው ሄርሜላ የአብርሃም ደስታው ከሆነች አስቡት ቀላል ነገር አይደለም የተናገርሽው አንድ ሰው የአንድ ሰው ደስታ መሆን አስቡት ይሄ በጣም ትልቅ ነገር ስለሆነ ማለት ነው ግን አንቺ ያልሻት ሄርሜላ ለአብርሃም ደስታው ከሆነች አብርሃም ታዲያ ምን ነው ታዲያ ደስታውን እንደዚህ ቀለደበት አብርሃም ምን ነው ታዲያ አንቺ ባልሽው ደስታ መደሰት አቃተው የትኛውን ደስታ ነው አንቺ እያልሽን ያለሽው ምክንያቱም የኔ ያልኩበት ምክንያት ምንድነው እንግዲህ አንቺ እንደዚህ ከመሰከርሽ ደስታውን ያገኘው አብርሃም ምን ነው እንደዚህ ያልሆነ ወይስ ደስታ እያልሽን ያለሽው አልጋ ላይ ያለውን ነው ማለት ግልጽ አድርጊልና ምክንያቱም አብርሃም ደስታ እንዳገኘ ረፍት እንዳገኘ በቃ የሆነ በህይወት ውስጥ ያለው የሴት ጥያቄ በሩታ እንደተመለሰለት አይነት ነገር ሲሆን አላየነው እያደረገ ያለውን ነገር እያየሽ ነው ምን አይነት አክት እያሳየ እንደሆነ አሁን ሰሞኑን ደግሞ ጭራሽ እንግዲህ ታዩ ደስታ ምናምኑን ታዩ ቀለበት እኮ አድርጎላታል አይደል እንዴ አርግዛለታለች አይደል እንዴ ሄርሜላ ስለዚህ ይሄ ሁሉ ነገር በመካከላቸው ተፈጥሮ ምን ነው ታዲያ አብርሃም ችላለው ማለት ጉዳዩ እንዳልሆነ ብትሄድም ብትመጣም ጉዳዩ እንዳልሆነ አይነት ምን ነው አክት ማድረግ ፈለገ ይሄንን ስላችሁ አብርሃምና ሄርሜላ ተለያይተው ከሩታ ጋር ይሁን አይደለም አይ ዶንት ኬር አይመለከተኝም ከዚህ በኋላ ከፈለገ ከሄርሜላ ጋር አይደለም እኔ ከፈለገው ጋር መሆን ይችላል ምንም የሚመለከተን ጉድ የለም ግን የማይመስል ውሸት በቃ የሆነ አስመሳይነት ያለበት ወሬ ስታወሩ ደግሞ ትክክለኛው ነገር ምን እንደሆነ ደግሞ ፊት ለፊታችሁ እኛም ቪዲዮን አብረን ነው የምናየው የተፈጠረውን ነገር እኛም እንደናንተ ያያየን ስለሆነ መናገር ያለብንን እናገራለን የሚያያችሁን ሰው እንደ ጅል እየተመለከታችሁት እንደሆነ እኔ እንጃ የምታወሩትና አብርሃምና ሄርሜላ መካከል እየተፈጠረ ያለው ነገር ምንም የሚገናኝ አይደለም አንቺ በዚህ ንግግርሽ ራሱ እዛ ጋር ሄደሽ መንካት የምትፈልጊው ሰው አለ በቃ ቡዜ የሆነ ነገር አወራሽ ማለት ሩታ ሊነካ የሚችል ነገር ካልሆነ በስተቀር ማውራታችን የተጠየቅሽው ሌላ ነው ማለት የተፈጠረው ነገር ሌላ ነው እሷ ደስታው ናት እሷ እንዲህ ናት ያ ማለት በቃ አብርሃም እዛ ቤት ከዚህ በፊት እንደምትዩ ሩታ ጋር ሄዶ ደስተኛ እንደማይሆን ሩታ ደስታው እንዳልሆነ ችግሩ እንደሆነች ህይወቱን ለማመሰቃቀል ችግሩ ልትከተው ወይም ደግሞ ብቻ አብርሃምን ልትጎዳው የምትችል ክፉ ሴት ናት ብለሽ ስለምታስቢ በንግግርሽ ውስጥ ሁሉ ሄርሜላ የተሻለች ሩታ ማትረባ ለአብርሃም የማትሆን አርገሽ ማቅረብ ወይም ማውራት ስለምትፈልጊ ነው ሌላ ነገር ይኖርሻል ብዬ አላስብም ምክንያቱም አንቺ ያልሽውን ደስታ አብርሃም አግኝቶ ከሆነ እንዴ በዛ ደስታ አይደራደርማ እረፍት እኮ አገኘ በቃ የዘመናት ጥያቄው ተመለሰለት ማለት እኮ ነው አንቺ የምትዩን ነገር ግን አብርሃም ከቆብ አልቆጠረውም የልጅቷ መምጣትም መሄድም ጉዳዩ አይደለም ምንም የተጨነቀላት ነገር የለም በማልቀሷ እንደዛ በመሆኗ ምንም እቺን ያክል ስሜት አልተሰማውም እንግዲህ ምንም ልናደርግ አንችልም አንቺ የተረዳሽውን ታወራለሽ እኛም የተረዳነውን እናወራለን ፍቅር ነው ቢያሸንፋችሁ ብዙ ነገራችሁ በፍቅር እንትን ያለ ነው እና ያ ነገር ስለሆነ ሄርሚ ማናገር እፈልጋለሁ እኔ ራሴ ማለት ነው በጣም ብዙ ነገር ዋጋ ከፍላለች ከኛ ጋር ብዙ መስዋዕትነት ከፍላለች ዛሬ ላይ ግን ተስፋ መቁረጥ የለባትም አሁን በነገራችን ላይ በጣም ብዙ ዋጋ ከፍላለች በቃ አብርሃምዬ ምናምን እየዳበሰች ወይኔ ታሟል እንዲሆናል ሩታ ናት እንዲያስደረገችው ምናምን ሲባል አንቺም አብረሽ ምናምን ነገር ያቺን 3 ቀን ነው 4 ቀን ዋጋ ከፍላለች አሁን ያስብላል ወንድምሽ ዛሬ ላይ ላለበት ደረጃ እንዲደርስ አብራው ዋጋ የከፈለች አፈር ከደሜ የበላች ሩታ እያለች አንቺ ራሱ በሙሉ እንደዚህ አይባል ማለት ዝም ነው ማለት ያለብሽ በዚህ ንግግርሽ ሊከፋ የሚችል ሰው በቃ ልትጎጂው የምትችይው ሰው እንዳለ ማወቅ አለብሽ ምክንያቱም አንቺ ካልሽው ሄርሜላ ለአብርሃም ዋጋ ከፍላለች ካልሽው በላይ አይደለም ለአብርሃም ሩታ ለአብርሃም ዋጋ በከፈለችበት ወይም አብራው እንደዛ ያን ሁሉ ነገር አሳልፋ ዛሬ ላይ እንዲደርስ ትልቁን ድርሻ የምትወስደው ሩታ ለአንቺም ነው የተረፈችው በነገራችን ላይ ያ ሁሉ ዋጋ መክፈል ውስጥ አንቺም ወደዚህ ሲስተም ውስጥ እንድትገቢ አንቺም የሆነ ነገር እንድታገኚ የሆነ አስተዋጽኦ ሩታ አድርጋልሻለች በነገራችን ላይ የማይባል ነገር የምታወሪው ሩታን ለመጉዳት ነው በቃ አንቺ አሁን እያደረግሽ ያለሽው የበላሽውን እጅ ነካሽ በቃ የጎረሽውን እጅ መልሰሽ እየነከሽን ያለሽው ለምን
ትቀኑባታላችሁ። ግራን የገባኝ ማለት እዚህ ጋር አንቺ ለሩታም